ሰላም እንዴት ናችሁ? ማህሌት ነኝ። ወደ ቻናሌ እንኳን ደህና መጣችሁ። ያው ይሄ የመጀመሪያ ቪዲዮዬ ነው። የመጀመሪያ ቪዲዮን ደግሞ እያያችሁልኝ ስለሆነ በጣም ደስ ብሎኛል። አመሰግናለሁ። እና በመጀመሪያ ቪዲዮዬ ስለ ራሴ አንዳንድ ነገር ልበላችሁ እና ያው እንደነገርኳችሁ ስሜ ማህሌት ይባላል። የአርባ ምንጭ ዩኒቨርሲቲ የ3ኛ ዓመት የቱሪዝም እና ሆቴል ማኔጅመንት ተማሪ ነኝ። እና ቻናሉን ክሬት ያደረኩበት ምክንያት ደግሞ የዩኒቨርሲቲ ላይፍ ማለት የዩኒቨርሲቲ ላይፌን ሀሳቦችን እንዲሁም ደግሞ አንዳንድ የሚያጋጥሙኝ ቻሌንጆችን ወደ እናንተ ሼር ማረግበት ቻናል ነው። ከዛ ደግሞ በተጨማሪም አርባ ምንጭን ለናንተ በትንሹ ለማሳየት አስቤ ነው ክሬት ያደረኩትና ሪል የሆነ ስቶሪና እንዲሁም ደግሞ ላይፍ ኤክስፒሪየንስ ቢመቻችሁ ሰዎች በእርግጠኝነት ቻናሌን እንደምትወዱት ተስፋ አደርጋለሁ። እናም ደግሞ አርባ ምንጭ እንደሚታወቀው የቱሪስት ሀገር ናትና አርባ ምንጭን ለመጎብኘት ከማሰባችሁ በፊት በትንሹ ምን እንደምትመስል ለናንተ ለማሳየት አስቤያለሁና እንደዚህ አይነት ኮንቴንት የሚመቻችሁ ሰዎች ቻናሌን ሰብስክራይብ በማድረግ ሰፖርት አድርጉኝ። አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ደህና ቆዩ።